የዶሮ ጉንፋን ከምን የመነጨ ነው? መከላከያ መንገዶችስ ምን ምን ናቸው? አብራችሁ ከሆናችሁ መልስ ታገኛላችሁ። የዶሮ ጉንፋን ብዙውን ጊዜ ቫይረስ ነው። ልክ እንደ ኒውካስትል ዲዝ እና ኢንፌክሽን ብሮንቺትስ አይነት ቫይረሶችን የያዘ ነው። የመከላከያ መንገዶችም አንደኛ አንቲባዮቲክስ መድኃኒቶችን መስጠት ነው። አንቲባዮቲክስ መድኃኒቶች ምን ምን ናቸው ከተባለ እንደ አሾክሲ፣ ታይሎሲን፣ ዶክሲሳይክሊን፣ ኦክስቴትራሳይክሊን እና ኢንሮፍሎክሳሲን ናቸው። እነዚህን መድኃኒቶች መስጠት ይኖርብናል። ነገር ግን እነዚህ መድኃኒቶች ስንሰጥ ጥንቃቄ ማድረግ ይኖርብናል። ምክንያቱም መድኃኒቶቹ ሳይድ ኢፌክት አላቸው። ስለዚህ ከመድኃኒቶች ላይ ያሉ መመሪያዎችን ተከትለን መድኃኒቶችን ልንሰጥ ይገባናል። በሁለተኛ ደረጃ ቫይታሚኖችን መስጠት ነው። ለምሳሌ ቫይታሚን ሲ ጭንቀትን ይቀንሳል። ቫይታሚን ኤ የአፍንጫና የዓይን በሽታን ይከላከልልናል። መልቲ ቫይታሚን ደግሞ ኃይል ይጨምርልናል። ሶስተኛ ክትባት መስጠት ነው። ክትባት መስጠት እንግዲህ ኒውካስትል ዲዝ እና ኢንፌክሽን ብሮንቺቲስ አይነት ክትባቶችን መስጠት ይኖርብናል። ነገር ግን እነዚህን ክትባቶች ስንሰጥ ዶሮቹ ከመታመማቸው በፊት ሊሆን ይገባል። የዛሬው ቪዲዮአችን ይህን ይመስል ነበር። አጫጭርና አስተማሪ ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ።